ማለት ተረጋጋችሁ ነው የሆነ ፕሮግራም አለና ሰላም ነው ማለት እሱ ግን እጀለዚ አብርሃም የሆነ ነገር ልናወራ ነበር ያየነው አንዴ ቁም ነገር ነው ያዝነው ተከለል አድርጊው እንዴ ህይወት ቀልድ አናድርገው ተዋብራ ጮህለው ተው እሺ ምንድነው ማለት ማውራት ያለብን ነገር አለ ብዬ አስባለሁ አይደል ኮበላል ዛሬ ምንድነው አብርሃም እንዴት አድርገህ እንደምታጓባት አላውቅም በጣም የሆነ ሰዓት ለብሳ ሳጓባ ገና ሲያወራው ረሳሹ ወይ ጉድ ያለ ዳኒ ግን ተመካክራችሁ መጣችሁ ነው የሚመስለው ሁለታችሁ አንደኛ አብርሃምንም አላገኝና እኔ ወደ ሰላም ይፈጥቃለሁ እሺ እኔ የማወራው ነገር ምንድነው ተመልካቾች እንኳን ደስ አላችሁ በጣም ቀይ ነው የሚያምርባችሁ ቆንጆ ሲጀምር እዚህ ለምንድን ነው የመጣችሁት አይደለም አብርሃም እሺ ልጅቷ ጃንት ጎዳታለህ ልቀቅ ድንጋባት እሺ አንዴ አውራት በቃ ፍቀድለት ምንድነው የምታወራት በቃ ላውራት ፈልጋለሁ ወደዛ ሂጂ እሺ ልቀቃት እናውራት የትም አይባል አልፈልግም ለምን ሀፈር ባካይታ ነው ምንድነው እንደዚህ እየነካካ ልጅቷ ገና እንደ ፍሬ ልጅ ናት እኮ እንዴ ምን ሆናች ትላንትና እኮ ነው ገና ህይወት አብራ እኮ ካንተ ጋር የጀመረችው በእንደዚህ አይነት መልገድ ሄርሜላ ለማጃጀል አትሞክር እንዴ ሄርሜላ ተሸወደችልህና ሄርሜላ አፈቀረች ማለት እኛን እያታለልኩ ወይ ደግሞ ሄርሜላን በቀላሉ እጅ ላይ ትገባለች ማለት አይደለም ገባበት ይኸውልህ ምንም መረጋጋው ነገር የለም ሄርሜላ ማክበር ከቻለ ስለሆንክ ምን ታፈጣለህ ምቀኛ አትሆንም ባይዘው አብርሃም እንደዛም አይ አማራ ነው ከዚህ በላይ ምቀኛ ነው ምቀኛ ነው እኔ ሄርሜላን እስክትሞት ድረስ ነው ይኸውልህ ካዳምጠኝ ምን እስክትሆን ድረስ ነው ቆይ ለአንተ አሳልፌ መስጠት ያለብኝ ገባ በሚገባ ክብር ሙሉ እኮ ሰጠው አይደል 5-6 ጊዜ እኮ እድሎችን ሰጠው አስጠነቀቅኩ ለአንተ ወላ እኮ ተጋፍጫለሁ ዛሬ እናንተ መለየትን ያስደስቶኝ አይደለም ግን አንተ ትክክለኛው እንደየሆንክላት አይደለም በቃ ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን የምንፈልገው እኔ